ኢትዮጵያ የተራሮችና የወንዞች ምድር የጦረኞችና የጀግኖች አድባር በትውልዶች የሚቀባበሉ የጀብድ ታሪኮች ሀገር እናም አንድ ሰው ከነዚህ ታሪኮች አንዱን በትከሻቸው ላይ ይሸከሙ ነበር። እሳቸው ንጉሥ ብቻ አልነበሩም። እሳቸው ኃይለ ሥላሴ ነበሩ፣ የይሁዳ አንበሳ። It is good that you are here to record this picture of me in my palace garden at Addis Ababa. People who see this throughout the world will realize that even in the 20th century, with faith, courage, and a just cause, David will still beat Goliath. ተፈሪ መኮንንን በ1892 ተወለዱ። በጥንታዊ ግዛቶቿ የምትኮራባት አብያተ ክርስቲያናት በገደል ላይ በቆሙበት እና የጦረኞች ከበሮ በሸለቆች ውስጥ በሚያስተጋባበት ቦታ። ኢትዮጵያ ሀገር ብቻ አልነበረችም፣ የብርታት፣ የእምነት፣ የመዳን ምልክት ነበረች። እናም ተፈሪ የዚች ሀገር መሪ መሆን ዕጣ ፈንታቸው ነበር። በ1930 ንጉሠ ነገሥት ለመሆን ሲነሱ ኢትዮጵያ በመስቀለኛ መንገድ ላይ ነበረች። የድሮቹ መንገዶች ከዘመናዊ ዓለም ጋር የሚገናኙበት ቦታ ላይ ዘመናዊ ትምህርት ቤቶችና መንገዶች የተገነቡ ነበር። ዘመናዊ ተቋማትም እየተሳለጡ ነበር። ነገር ግን ሀገሪቱ እያደገች በሄደች ቁጥር ስጋቶችም እያደጉ ነበር። በባህር ማዶ ምኞት እናም ጦርነት ጥላውን ዘረጋ። Escorted by a squad of Italian motorcycle police, General Weatherall drives to the Viceroy's palace to accept the surrender of the city. Addis Ababa became capital of Abyssinia in 1896 and በ1935 ቤኒቶ ሙሶሊኒ ኢትዮጵያን መንፈስ ለመስበር ሀገሪቱን በእጁ ለማስገባት ወረረ። ከተሞች ተቃጠሉ፣ መንደሮች ወደሙ። ነገር ግን የኢትዮጵያን ልቧንና ሕዝቧን ለመስበርና በእጁ ለማድረግ በቂ አልነበረም። Marshal Badoglio eventually led the Italian forces to victory. Haile Selassie had been driven into exile, and his troops, though fighting fiercely, had no hope against the superior equipment of the Italians. ኃይለ ሥላሴ በግዞት ስደት ከሀገራቸው ወጥተው ሊግ ኦፍ ኔሽንስ ፊት ሆኑ። At the League of Nations, a grave disturbance. Today, Haile Selassie comes to plead for his lost empire. ለመንግስታቱ ብቻ ሳይሆን ለሀገሪቱን ክብር ለመኑ። ቃላቶችንም በዓለም ዙሪያ አስተጋቡ። ዛሬ እኛ ነን፣ ነገ እናንተ ልትሆኑ ትችላላችሁ። በ1941 ኢትዮጵያ እንደገና ተነሳች። ኃይለ ሥላሴም ወደ ሀገራቸው ተመለሱ። ወደ ዙፋናቸው ብቻ ሳይሆን በከባዱ ተደብድባ ወዳልተንበረከከችው ሀገራቸው ትምህርት ቤቶች እንደገና ተከፈቱ፣ መንገዶችም ታደሱ። የዲሞክራሲ በርም ለመጀመሪያ ጊዜ ተከፈተ። ኢትዮጵያ ወደ ነበረችበት ቦታ ተመለሰች። ጽናትና የአመራርነት ማረጋገጫ የኃይለ ሥላሴ መሪነት ከህዝቡ ልብ ጋር ተቆራኘ። የህዝቡ ትግል የእሱ ትግል፣ ድሎቹም ህዝቡን ለማክበር ሆነ። ነገር ግን ታሪክ በጭራሽ ቀላል አይደለም። ዘመናዊነታቸው ተቃውሞ ገጥሞታል። እድገት ከባህል ጋር ተጋጭቷል። በአንድ ወቅት የህዝቡ ሁሉ አርአያና አነሳሽ የነበሩት ንጉሥ የአክብሮትም እንዲሁም የክርክር ምልክትም ሆነዋል። answer to the question is that Noah have three sons, Shem and Japheth, you know. And I am from Africa. His Majesty our Father. When we search and find out who is Jesus Christ. It's going to modern day Bible, seeing revealed as Jesus. So that's what I deal with. Him are the God Almighty now. So when His Majesty deal with I and I know, you know, Him a deal with I and I different, like say for instance now. ነገር ግን በፈተና ውስጥ እንኳን ታሪካቸው ከኢትዮጵያ ታሪክ የማይነጠል ነው። ከጥንታዊ እስከ ዘመናዊ አገዛዝ ሕይወታቸው የሀገሪቱን ጉዞ ያንጸባርቃል። ኩራት፣ ውስብስብ፣ የማይበገር
ኢትዮጵያ ከመሬትም በላይ ናት። ጽናት፣ እምነት፣ ማንነት። ኃይለ ሥላሴ ንጉሥ ብቻ አልነበሩም፣ የአገሩ ነጸብራቅ ነበሩ። እናም በእያንዳንዱ ኢትዮጵያ ልብ አንበሳው አሁንም ያገሳል። የሐሳባችን ዋናው ዓላማ የንጉሠ ነገሥት መንግሥት ግዛታችን ተወላጅ ዜጎቻችን ሁሉ በመጠናቸው በምክር ቤቱ ውስጥ በሚገባ እንደራሴ እንዲኖራቸውና በዘርም ሆነ በሃይማኖት በመካከላቸው አንድም ልዩነት እንዳይኖር ለማድረግ ነው። ማናቸውም ኢትዮጵያዊ ትክክል መብት እንዲኖረውና የተወደደ ሕዝባችን ሁሉ የአንድ ትልቅ ቤተሰብ ተወላጆች ሆነው በወንድማማችነት እኩል እንዲኖሩ ዘወትር የተከተልነው ዓላማ ነው። በንጉሠ ነገሥቱ መንግሥት ግዛት የሚኖሩ ሰዎች ሁሉ ሃይማኖታቸውን ሥርዓት አክብረው በነጻነት ለመፈጸም አይከለከሉም። የ25ኛውን የዘውድ በዓላችንን ለማክበር ስላበቃን ፈጣሪያችንን እናመሰግናለን።